ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ማለዳ ዘገባዎችን የምናሰማበት ሰዓት ላይ ደርሰናል። አማኑኤል ነኝ። በቀጣይ 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት እየተሰራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ያለውን የመኖሪያ ቤት ችግር ለመቅረፍ በቀጣይ 5 ዓመታት 1.5 ሚሊዮን ቤቶች ለመገንባት እየተሰራ ነው ብለዋል። ቤቶቹን በመገንባት በግል በመንግስትና በግል አጋርነት ለመገንባት ስራዎች መጀመራቸውን ጠቅሰው የባንክ ዲዛይን የመሬት የፖሊሲ ዝግጅት እየተደረገ መሆኑን ጠቁመዋል። የግብዓት አቅርቦት ችግር ለመቅረፍ ብረት፣ ሲሚንቶና ሌሎች ግብዓቶችን ለማምረት እየተሰራ መሆኑንም ጠቅሰዋል። ብድር ሳንወስድ ስራዎቻችንን አቀላጥፈን ሰርተናል። ለዚህም ማሳያው የህዳሴ ግድባችን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ ለህዳሴ ግድብ ግንባታ አንድም ብር ብድር አልወሰደችም። ለህዳሴ ግድቡ ኢትዮጵያን በቁርጠኝነት የሰሩት ትልቅ ሜጋ ፕሮጀክት ነው። ቀጥለን በአፍሪካውያን ግንባር ቀደም የሆነውን አየር ማረፊያ እየገነባን ነው። ለአፍሪካ ምሳሌ የምትሆን ሀገር እየገነባን ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ኢትዮጵያና ሳውዲ አረቢያ በአፍሪካ ቀንድ ሰላም እንዲሰፍን በትብብር ለመስራት መግባባት ላይ መድረሳቸው ተገለጸ። የውጭ ጉዳይ ሚኒስትሮቹ በሀገሪቱ መካከል ረጅም ጊዜ ያስቆጠረውን ታሪካዊ ግንኙነት ይበልጥ ማጠናከር በሚቻልበት ሁኔታ ላይ መክረዋል። ሁለቱ ወገኖች በፖለቲካ ኢኮኖሚ ዘርፍ ያላቸውን ስትራቴጂካዊ አጋርነት ይበልጥ በማጠናከር ወደ ላቀ ደረጃ ለማሸጋገር ያላቸውን ፍላጎት ገልጸዋል። በጋራ የቀጠናዊ ሰላምና ደህንነት ጉዳዮች ዙሪያ በስፋት የተወያዩ ሲሆን በአፍሪካ ቀንድ ሰላም እንዲሰፍን በትብብር ለመስራት ከመግባባት ላይ ደርሰዋል። በውይይቱ በሳውዲ አረቢያ የፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ሙክታር ከድር፣ የመካከለኛው ምስራቅ የኢሲያ ፓሲፊክ ሀገራት ዳይሬክተር ጀነራል አምባሳደር ዳዋኖ ከድር እና ሌሎች ዲፕሎማቶች ተገኝተዋል። ኢትዮጵያ የግብርና ምርትን ለማሳደግ የሚያስችሉ ተንቀሳቃሽ ላቦራቶሪዎችን ስራ ላይ ልታውል ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት በምክር ቤት ተገኝተው እንደገለጹት የማዳበሪያ ፋብሪካዎቹን መገንባት ብቻውን በቂ ባለመሆኑ የአፈር ይዘትና የዘር ፍላጎትን በሳይንሳዊ መንገድ ለመለየት የሚያስችሉ ተንቀሳቃሽ ላቦራቶሪዎች በስፋት ስራ ላይ ይውላሉ። ቀደም ሲል በነበረው ልምድ በመላ ሀገሪቱ ያሉ አርሶ አደሮች ለተለያዩ የአፈርና የሰብል አይነት ተመሳሳይ የማዳበሪያ አይነት ሲጠቀሙ መቆየታቸውን ያስታወሱት ጠቅላይ ሚኒስትሩ ሆኖም ይህ አሰራር ሳይንሳዊ መሰረት የሌለውና ውጤታማነቱም ዝቅተኛ ነበር ነው ያሉት። ይህን ችግር ለመቅረፍ መንግስት ከአጋር አካላት ጋር በመተባበር በመላ ሀገሪቱ የሚሰማሩ ተንቀሳቃሽ ላቦራቶሪዎችን በማዘጋጀት ላይ እንደሚገኝ ጠቅላይ ሚኒስትሩ ገልጸዋል። ተግባራዊ የሚደረጉት ተንቀሳቃሽ የግብርና ላቦራቶሪዎች የሚከተሉትን ተግባራት ያከናውናሉ። የአፈር ምርመራ፣ ተስማሚ ማዳበሪያ መለየት፣ መጠን መወሰን፣ አስፈላጊውን የማዳበሪያ መጠን በሳይንሳዊ መንገድ ማረጋገጥና ጥናቱ ተጠናቆ ወደ ሙሉ ትግበራ ሲገባ የኢትዮጵያ የግብርና ምርት አሁን ካለበት በብዙ እጥፍ እንደሚያድግ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተከናወነው ስራ ሳንኩራራ በውጤቱ ሳንዘናጋ ስራዎቻችንን አጠናክረን መቀጠል ይኖርብናልም ብለዋል። የፌዴሪ መከላከያ ሰራዊት ዩኒፎርም በመልበስና ሐሰተኛ መታወቂያ በመያዝ 2 የሆላንድ ዜጎች እና 2 ኢትዮጵያውያንን አግቶ ሲዘርፉ የነበሩ ተጠርጣሪዎችን በፖሊስ ቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ የትራፊክ ቁጥጥርና የአደጋ ምርመራ መምሪያ ባልደረባ ምክትል ኢንስፔክተር በሪሁን ፋንቴ እንጦጦ ፓርክ አካባቢ በስራ ላይ ስምሪት ላይ እያሉ የፌዴሪ መከላከያ ሰራዊት ዩኒፎርም በመልበስ እና ሐሰተኛ መታወቂያ በመያዝ የሆላንድ ዜግነት ያላቸውን 2 ሴቶችንና 2 ኢትዮጵያውያን አግቶ የዝርፊያ ወንጀል በመፈጸም ላይ እንዳሉ እጅ ከፍንጅ በቁጥጥር ስር እንዲውሉ ለጉለሌ ክፍለ ከተማ ፖሊስ መምሪያ አስረክበዋል። 2 ተጠርጣሪዎች ለማምለጥ ሲሞክሩ ገደል ውስጥ ገብቶ የአካል ጉዳት የደረሰባቸው መሆኑም ታውቋል። የፌዴሪ
የኢፌዴሪ መከላከያ ሰራዊትና የኢትዮጵያ ፖሊስ በዓለም አቀፍ ደረጃ ሰላም ማስከበር ለሰጡት አገልግሎት ለከፈሉት መስዋዕትነት በተባበሩት መንግስታት ድርጅት ተመሰገኑ። የተባበሩት መንግስታት ድርጅት በማህበራዊ ሚዲያ ገጹ ባስተላለፈው የምስጋና መልእክት የኢትዮጵያ ሰላም አስከባሪዎች ለአደጋ የተጋለጡ ወገኖችን ለመጠበቅ ለሰጡት ከፍተኛ አገልግሎትና ለከፈሉት መስዋዕትነት አመስግነዋል። በአሁኑ ወቅት የኢትዮጵያ መከላከያና የፖሊስ ሰራዊት አባላት በተለያዩ የዓለም ክፍሎች በሰላም ማስከበር ስራ ላይ ተሰማርቶ እንደሚገኙ የጠቀሰው ድርጅቱ ይህም ኢትዮጵያ ለዓለም ሰላም መከበር ለረጅም ዘመን ያላትን የማይናወጥ ቁርጠኝነት የሚያሳይ እንደሆነ በማህበራዊ ሚዲያ ገጹ አስታውቋል። ኢትዮጵያ በአሁኑ ወቅት በተባበሩት መንግስታት ድርጅት ሰላም ማስከበር ተልዕኮ ላይ 164 ሴት የሰላም አስከባሪዎችን ያሰማራች መሆኗን የገለጸው ድርጅቱ ሴቶቹ በሰላም ማስከበር ተልዕኮች ላይ መሳተፋቸው በሰላም ማስከበር ስምሪት ላይ የማህበረሰቡን አመኔታ ከማሳደጉም ባለፈ ተልዕኮውን ስኬታማ እንዲሆን አስችሏል ብለዋል። የተለያዩ የተባበሩት መንግስታት የልማት አጋር ድርጅቶች የስራ ኃላፊዎች በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት እየተከናወኑ የሚገኙ የልማት ስራዎችን ጎብኝቷል። የተባበሩት መንግስታት የልማት አጋር ድርጅቶች በከፋ ዞን ቦንጋ ከተማ የሚገኘውን የአባይነሽ ፋርም የእንስሳት እርባታ እንዲሁም በዞኑ ዴቻ ወረዳ በሃላንድ የቡና እርሻ ልማት የስራ እንቅስቃሴን ጎብኝቷል። የተባበሩት መንግስታት የልማት አጋር ድርጅቶች የልማት ስራዎች ጉብኝት በክልሉ የተከናወኑ የሚገኙ የልማት ስራዎችን በተግባር በመመልከት የቀጣይ ድጋፍ አቅጣጫ ለመለየት ዓላማ ያደረገ ነው። ጉብኝቱ በክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እየተመራ እንደነበር ታውቋል። የሰዓቱ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።